መድኃኔ ዓለም የማይከብርበት ስፍራ እንዳትገኙ። እመቤቴን የምታሳዝኑበት ስፍራ አትገኙ። ይሄ ቦታ ለኔ አይመጥነኝም በሉ። እናንተ እኮ የደም ዋጋ ያለባችሁ ውድ ሰዎች ናችሁ። ደም የተከፈለላችሁ ክርስቶስ የሞተለትን ሰውነት ይዘን በሚያረክሰን ስፍራ በጨለማ ስፍራ መገኘት የለብንም። ይሄ ነገር ዛሬ ነው የሚፈታው ብሎ ከእግዚአብሔር ጋር ታግሎ መልሱን አግኝቶ የሚሄድ ሰው አለ። በእውነት የሚለምን አንቺ ዛሬ የለመንሻት የተማጸንሻት ደጇ ወርቃኪ እየለመንካት ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያምን ተማጸነቻት። ማን አያችሁ? ቅድስት አርሴማ እንኳን እመቤታችን ተማጽናለች። ገድሏ ነው የሚናገረው። እመቤቴ ያለች ቅድስት አርሴማ፣ እመቤቴ ልጅሽ እኮ የዓለም ብርሃን ነው። የዓለም ብርሃን ማን ነው? ንገሩኝ እንጂ። የዓለም ብርሃን ነው ልጅሽ ብርሃን። አንቺ እመብርሃን የብርሃን እናት፣ አንቺን ይዤ ልጅሽን አምኜ እንዴት አይነ ስውር ሆናለሁኝ ብላ ለመነቻት። ክርስቶስ የለመኑትን መስጠት ልማዱ አይደለም። ጥቂት ሲለምኑት ብዙ የሚሰጠው የበረከት ጌታ የቅድስት አርሴማን ጸሎት ሰማ። የእናንተንም ጸሎት ሥላሴ ይስማ። ጌታዬን አምነዋለሁ እንጂ አልክደውም። ክርስቶስ ይታመናል እንጂ አይካድም። እስቲ እናምነዋለን እንጂ በሉ። ምን አንለውም? እስቲ አምነዋለሁ እንጂ በሉ። ምን አልለውም? አልክደውም። የታመነ ምስክር ደግሞ ምን አይልም? አይዋሽም። ውበቴ ክርስቶስ ነው አለች። እስቲ በሉ እናንተ ውበታችሁ ማን ነው? የማይደበዝዘው ውበታችን ማን ነው? የማይረግፍ የማይጠወልገው ውበታችን ማን ነው? የቶማስ ዘመራስ ታቦት ባለበት ቤተክርስቲያኑ ባለበት ለአፍንጫ መድኃኒት ሆኖ አስም ያለባቸው ሰዎች ይፈወሳሉ። እግዚአብሔር ስሙ የተመሰገነ ይሁን። ታዲያ የጠፋው አይኗ ብርሃን ቢያገኝም ዛሬ ቅድስት አርሴማ ቤተክርስቲያን በተሰራበት ጸበሏ በፈለቀበት እውር ይበራል አይበራም? ኧረ መስክሩላት። ይበራል አይበርም? አንገቷ ተቆርጦ ሰማዕትነት ብትቀበል ቅድስት አርሴማ የቅድስት አርሴማ ቤተክርስቲያን ባለበት በሰንሰለት የታሰረ ሰው ይፈታል አይፈታ? ጭንቀቱ ይቀላል አይቀልም? ይሄ የተሰጣት ቃል ኪዳን ነው። አመስግኗት እስቲ እልል ብላችሁ። የክርስቶስን ሙሽራ ደግሞ መቀማት ይቻላል?